በህይወት ውስጥ የሆነ ነገር እናንተን ቻሌንጅ ለማድረግ እየተገነባ ይመጣል። ህይወት ሁሌም ቀጥ ባለ መስመር የምትጓዝ ወይም ደግሞ ለረጅም ጊዜ ፐርፌክት በሆነ ሂደት የምትንቀሳቀስ አይደለች። ይሄ የሚሆነው ደግሞ ብዙዎች ለማይረዱትና ችላ ለሚሉት አንድ ምክንያት ነው። ዓለም እዚህ ያለችው እናንተን ደስተኛ ለማድረግ አይደለም። ዓለም እዚህ ያለችው እናንተን ለማንቃት ነው። የዚህ ጥልቅ የሆነው ዓላማ ምቾት ሳይሆን ንቃት ነው። የሆነ ነገር ሲበላሽ ወዲያው የሚመጣልን ሐሳብ ይሄ ነገር መሆን አልነበረበትም የሚል ነው። መሰናክል ይመጣል፣ ገደብ ብቅ ይላል እና ደግሞ ያ ሲሆን ህይወት እንደ ካደችን ነው የሚሰማን። ነገር ግን መስተጓጎል ስህተት አይደለም፣ ይልቁኑ ያ የህይወት ዲዛይን አንድ አካል። ለተወሰነ ጊዜ ነገሮች ፐርፌክት መስሎ ሊታዩ ይችላሉ። ጤናችሁ ጥሩ ይሆናል፣ ፋይናንሳችሁ የተረጋጋ ይሆናል፣ ሪሌሽናችሁ መስመሩን የጠበቀ ይሆናል፣ እንዲሁም ደግሞ ቤታችሁ በሙሉ በምቾት የተሞላ ይሆናል። ሁሉም ነገር ባላንሱን የጠበቀ ይመስላል። ይሄ ምናልባት አሁን ያላችሁበት ሁኔታ ከሆነ ኢንጆይ አድርጉት። ነገር ግን አንድ ነገርን በግልጽ መረዳት መቻል አለባችሁ። ይሄ የተደላደለ መስመር በፍጹም ዘላለም አይቀጥልም። ህይወት በድጋሚ እናንተን ትለውጣችኋለች። ፐርፌክት የሆነ ሂደት በፍጹም እስከ ወዲያኛው አይዘልቅም። የሆነ ነገር በድንገት ይለወጣል፣ ይሰበራል ወይም ደግሞ ይፈራርሳል። ያ ቅጽበት እንግዲህ ውድቀት አይደለም፣ ይልቁኑ ያ ህይወት ስራዋን የምትሰራበት መንገድ ነው። ህይወት ትፈትናችኋለች፣ ምክንያቱም ምቾት ብቻውን በፍጹም አያነቃችሁ። ጊዜያዊ የሆነ የነገሮች ቀላል መሆን ግንዛቤያችሁን ስል ከማድረጉ ይልቅ ያዶልዱማችኋል። መንቃት ወይም ደግሞ ንቃት የምንለው ነገር ፍትጊያን ይፈልጋል። ዓለም ያለችው እናንተን ለማስደሰት ነው የሚለው እምነት በህይወታችሁ ውስጥ ከፍተኛ ስቃይን ይዞ ነው የሚመጣው። ህይወት ምቾት እንዲሰማኝ ማድረግ አለባት የሚል እምነትን ከያዛችሁ እያንዳንዱ ቻሌንጅ ኢፍትሃዊነት ነው ብላችሁ ታምናላችሁ። ማማረር አውቶማቲክ ምላሻችሁ እየሆነ ይመጣል። ዘመናዊ የሚባሉ ቴክኖሎጂዎች ይህንን ነገር በጥልቀት ነው የሚረዱት። ሶሻል ሚዲያ ያለማቋረጥ በስኬት ውስጥ የሚያልፉና በህይወታቸው እርካታ እንደተሰማቸው የሚገልጹ ሰዎችን ምስል ያሳያቸዋል። ጣፋጭና ውድ ምግቦች፣ የተስተካከሉ የሰውነት አቋሞች፣ አስደናቂ ቫኬሽኖች፣ የሚያምሩ ሳቆች ምናምን ነው የሚያሳያቸው። ሶሻል ሚዲያዎች ላይ ያሉ ፊልተሮች በጣም የሚያታልሉ ናቸው። የብዙዎች ፊት ያበራል፣ አካባቢው እውነተኛ ያልሆነ የተጋነነ ነው። እንዲሁም ደግሞ ሰዎች የሚያሳዩት ደስታ ጥረት የሌለበት ነው። የሆነ ሰው በኤዲቲንግ አሰማምሮ በማህበራዊ ሚዲያዎች ላይ ከሚለቀው ህይወት ጋር የራሳችሁን ታነጻጽራላችሁ። ከዛ ደግሞ የሆነ ችግር እናንተ ላይ እንዳለ ታስባላችሁ። የእናንተ ህይወት ለምን ከነሱ የተለየ እንደሆነ ለማወቅ ትጨናነቃላችሁ። ነገር ግን እነሱ ላይ የምታዩት ነገር በፍጹም እውነት አይደለም። ያ ትወና ነው። ዓለም በዘላቂነት በህይወታችሁ እርካታን እንድታገኙ ያደርጋችሁ። ማድረግ የሚችለው እናንተን ማንቃት ብቻ። ያንን የሚያደርገው ደግሞ በምቾት አልባ መስመር ውስጥ ነው እንጂ በደስታ ውስጥ አይደለም። አንዳንድ ሰዎች ፐርፌክት የሆኑ ሁኔታዎች ወደ ንቃት እንደሚወስዳቸው በምናባቸው ይስላሉ። ምንም አይነት ችግር የማይኖርበትን የፈለጉት ነገር በሙሉ የሚሟላበትን ህይወት ያልማሉ። ሰላም ተፈጥሯዊ በሆነ መንገድ ወደ እነሱ እንደሚፈስ ነው የሚያምኑት። ለተወሰነ ጊዜ ይሄ ነገር ጥሩ ሊመስል ይችላል። ሜዲቴት ማድረግ ቀላል ይመስላል። አእምሮ ይረጋጋል፣ ህይወትም ቀለል ያለች ረጋ ያለች ይመስላል። ነገር ግን ወዲያው ማስጠንቀቂያውና ማንቂያው እየደበዘዘ እየከሰመ ይመጣል። በህይወታችሁ ውስጥ ምንም አይነት ነገርን ቻሌንጅ ካላደረጋችሁ ግንዛቤ እየቀነሰ ይመጣል። ምቾት ወደ ስንፍናና ወደ ድብርት ይለወጣል። መንቃት ታቆሙና ፈዛዛና እንቅልፋም ትሆናላችሁ። መንቃትን በሌሎች የሚያነቃቁ ነገሮች ትተኩታላችሁ። መጠጥ፣ ፊልም፣ ሌላ የሚረብሻችሁን ነገር ትፈልጋላችሁ።
በዚህ ምክንያት እኮ ነው እንስሳት በጣም ንቁና በተጠንቀቅ የሚንቀሳቀሱ የሚሆኑት። ወፍ ወይም ድብን ብትመለከቱ በመተኛት ውስጥ ጭልጥ ብሎ አይጠፉም። ሁሌም ቢሆን ስታንድ ባይ ናቸው። ምክንያቱም ሰርቫይቫል የምንለው ነገር በግንዛቤ ላይ ጥገኛ ስለሆነ ነው። እስኪ ወፎችን በጥልቀት ተመልከቷቸው። እንቅስቃሴያቸው የተጠናና የተመጠነ ነው። ትኩረታቸው ስል ነው። ነገሮችን ያነፈንፋሉ። ያ ንቃት አማራጭ አይደለም፣ በጣም አስፈላጊና ግዴታ የሆነ ነገር ነው። አጋዘንንም ብታስተውሉ በጣም ትንሽ በሚባል ድምፅ ንቅት ብሎ አካባቢውን ይቃኛል። ለተወሰኑ ደቂቃዎች ንጹህ የሆነ ግንዛቤ ይኖራል። ምንም ማሰብ የለም፣ በቃ መገኘት ብቻ። ሕይወት እያንዳንዱ እስትንፋስን ቻሌንጅ ታደርጋለች። በነዛ ቻሌንጆች ውስጥ ንቃት እያበበ ይመጣል። ዓለም እንግዲህ ፐርፌክት በሆነ መንገድ እየሰራች ነው። እኛ ብንጣደፍም ወይም ደግሞ ፍትሃዊ አይደለችም ብንልም እንኳን ዓለም ማድረግ ያለባትን ነገር እያደረገች፣ መሆን ያለባትን ነገር እየሆነች ነው። ዓለም እዚህ ያለችው ቅድም ደጋግሜ እንዳነሳሁት እኛን ለማንቃት ነው። ቻሌንጆች መጀመሪያ ላይ ሲመጡ ስቃይን ነው የሚፈጥሩት። ያለ ንቃት ነው ለዛ ቻሌንጅ ሪያክት የምታደርጉት። በንዴት፣ በፍርሃት ወይም በመቃወም ነው ምላሽ የምትሰጡት። ይሄ እንግዲህ ገና የጅማሮ ምዕራፍ ነው። ነገር ግን ንቃት የምንለው ነገር ሲጀመር ደግሞ አንዳች ነገር ይለወጣል። የሆነ ወቅት ላይ ስቃይን ይዞባችሁ ይመጣ የነበረው መሰናክል ራሱ አሁን ደግሞ ግንዛቤያችሁን ጥልቀት ይሰጠዋል። ከዛ በኋላ እነዛ ቻሌንጆች አያጠፏችሁ፣ ይልቁኑ ይለውጧችሁ። የሆነ አስቸጋሪ ሰው ወደ ህይወታችሁ ይገባል። በፊት ቢሆን ከኢጎና ከተቃውሞ አንጻር ምላሽ ትሰጣላችሁ። አሁን ግን የበለጠ ንቁ ትሆናላችሁ። ግንዛቤያችሁም ያድጋል። ግንዛቤ ምላሽን ይተካል። መገኘት ወይም ደግሞ ፕሬዘንስ የምንለው ነገር ደግሞ ትችትን ይተካል። ቻሌንጆቹ ወደ ተሻለ ከፍታ የምትሻገሩባቸው በሮች እየሆኑ ይመጣሉ። እርግጠኛ ለመሆን እውነተኛ ሲሆን ማሰብ ይፈራርሳል። ፊውቸር የምንለው ነገር ይሟሟል። የሚቀረው ነገር ግንዛቤ ብቻ ነው። በእነዚህ ቅጽበቶች ሕይወት በከፍተኛ ሁኔታ የምር እየሆነች ትመጣለች። ምንም አይነት ፍርሃት አይኖርም። ግልጽነት ብቻ ነው የሚኖር። ዝግጁነት ይመጣል። የመኖር ዝግጁነትና የመሞት ዝግጁነትን ማለት ነው። ሁለቱ ሳይጋጩ መሳ ለመሳ አብረው የሚመጡ ነገሮች ናቸው። መንቃት ብዙ ጊዜ የሚጠናከረው ካለመረጋጋት ጋር በመጋፈጥ ነው። ምንም ነገር ዋስትና ካልሰጣችሁ መገኘት ወይም ደግሞ ፕሬዘንስ የምንለው ነገር ተፈጥሯዊ እየሆነ ይመጣል። ሌላ የሚሄድበት ምንም ቦታ አይኖርም። ብዙ ሰዎች ሙሉ የሆነ የኢጎ መጥፋትን በእነዚህ ቅጽበቶች ውስጥ ያገኛሉ። የግል ታሪኮች ይፈርሳሉ። የሚቀረው ንጹህ የሆነ መሆን የምንለው ነገር። ይሄ ማለት ግን ትግልና ስቃይ ይጠፋሉ ማለት አይደለም። ይልቁኑ ያ ስቃይ ከዚህ በኋላ እናንተን አይገልጻችሁም ማለት ነው። በግንዛቤያችሁ ውስጥ ያልፋል እንጂ ወደ ውስጣችሁ አታስገቡትም ማለት ነው። ሕይወት መንቃት ከጀመራችሁ በኋላ ራሱ እናንተን መፈተኗን አታውቁም። ነገር ግን አሁን ያ ቻሌንጅ በተለየ መንገድ ነው የሚያገለግላችሁ። ከማጥፋት ይልቅ እንድታብቡ ነው የሚያግዛችሁ። ለምንድነው ይሄ ነገር እኔ ላይ ብቻ የሚሆነው ብሎ ከመጠየቅ አንዳች ጥልቅና የማይታጠፍ ነገርን ሴንስ ታደርጋላችሁ። ጥያቄው በመቀበል ውስጥ እየከሰመ ይሄዳል። ዘላቂ የመሆን ምናብ ሲፈራርስ ግንዛቤ ደግሞ በዛው ልክ እየሰፋ ይመጣል። ሕይወትን ወደ ነገ እያሻገሩ አሁን የሚባለውን ወሳኝ ስጦታ ማሳለፍ ታቆማላችሁ። ይሄ እንግዲህ ፓራዶክስ ነው። የሆነ ጊዜ ላይ ስቃይን ያመጣባችሁ ነገር አሁን ላይ የምትነቁበት ምክንያት ወይም ደግሞ ምንጭ ይሆናል። የሆነ ወቅት ላይ መጥፎ እንደሆነ የተሰማችሁ ነገር አሁን ላይ ትርጉም የተሞላ እንደሆነ ይሰማችኋል። ሕይወት መቼም ቢሆን ምቾትን ቃል አትገባላችሁ። ሕይወት ቃል የምትገባላችሁ ልምድ ነው። ያ ልምድ ደግሞ በንቃት ካገኛችሁት ወደ ውስጣችሁ ይመራችኋል። ዓለም በደስታና በምቾት ውስጥ አይደለም እንድትነቁ የምታደርገው። ይልቁኑ ዓለም በተቃውሞ ውስጥ፣
በማጣት ውስጥ እንዲሁም እርግጠኛ ባለመሆን ውስጥ ነው እንድትነቁ የምታደርጋችሁ። እያንዳንዱ መሰናክል ግብዣ ነው። ታዲያ ይሄ ግብዣ ህይወትን ለማስተካከልና የተበላሹ ነገሮችን ለማረም አይደለም፣ ይልቁኑ ህይወትን ሙሉ ለሙሉ ለማግኘት ነው። የማይመቸውን መስመር፣ የማይመቸውን የህይወት መንገድ ለማምለጥ ሳይሆን በዛ ገባ ወጣ በበዛበት ከምቾት በራቀው መንገድ ውስጥ ጸንቶ በመቆየትም ጭምር ነው። በጥልቀት ወደ ውስጥ በሄዳችሁ ቁጥር ነገሮች ፐርሰናል የሚመስሉበትና ሁሉንም ነገር ከራሳችሁ ጋር እያያያዛችሁ የምትታመሙበት መጠን እየቀነሰ ይመጣል። ሁነቶች ይከሰታሉ፣ ብዙ ነገሮች ያጋጥሟቸዋል። ነገር ግን እነዛ በህይወታችሁ ውስጥ የሆኑ ነገሮች ከዛ በኋላ እናንተን አይገልጿችሁ። ግንዛቤ ቤታችሁ የምትለዩበት መልካችሁ እየሆነ ይመጣል። ለዚህ ነው ህይወት እናንተን መፈተኗን የማታቆም። የሚጠላ ነገር ስለሆነ አይደለም፣ ነገር ግን ትክክለኛ ስለሆነ ምን እንዴት እንደሚያነቃችሁ በትክክል ነው የሚያውቀው። ይህንን ነገር በሚገባ በተረዳችሁበት ቅጽበት ቅሬታ ማቅረብና ሰበብ መደርደር አቅሙን እያጣ ይመጣል። መቃወም እየሳሳ ይመጣል። የማወቅና የመስራት ጉጉት ፍርሃትን ይተካል። ህይወት እንድትለወጥ መጠየቅን ታቆማላችሁ። በተቃራኒው ደግሞ ህይወትን የምታገኙበትና የምትረዱበትን መንገድ ትለውጣላችሁ። ታዲያ በዛ ለውጥ መሃል ንቃት የምንለው ነገር የበለጠ ጥልቀት እየያዘ ይመጣል። ህይወት ዓላማዋንና ሐሳቧን ፐርፌክት በሆነ መንገድ ነው የምታሟለው። ያ ነገር እናንተን ቢነቀንቃችሁም እንኳን ህይወት ግን ያንን ታደርጋለች። በተለይም ደግሞ እናንተን ስትፈትን አብዝታ ሐሳቧንና ዓላማዋን ለማሟላት ትጥራለች። ይሄንን እውነታ ነው በዓለማችን ላይ በጣም በርካታ ሰዎች ሳይረዱት የሚኖሩት። እንግዲህ እናንተ ዛሬ ያነሳናቸው ሐሳቦችን በሚገባ በመረዳት ከነዛ ሰዎች ዝርዝር ውስጥ ራሳችሁን ማስወጣት አለባችሁ መልእክታችን ነው። የዛሬው መልእክት ያቀረብኩላችሁ ኢካርቶ ላይ ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።